ታድዬ አባቢ እኮ ከስንት ጊዜ በኋላ ወደ ቤቱ ሊመለስ ነው። 7 ወራት ስንት ጊዜ ከተባለ ስንትና ስንት ዓመታት ቆይቶ የሚመጡት ምን ሊባሉ ነው? ምንም ይሁን አባቴ ግን ለኔ ዲያስፖራ ነው። ዲያስፖራ ደግሞ እኮ እንደዚህ ቆይቶ ያውቃል። አቤት ይታየኛል። ይሄንን ዶላር ሲያዘንብብኝ ይታየኛል። ሲያርከበከብብኝ። ቆይ አንተ ከዶላር ውጭ ምንም የምታውቀው ነገር የለም እንዴ? አውቃለሁ እንጂ ዩሮ አለ፣ ፓውንድ አለ። ይህ በጣም አንድ እያሳሰበኝ ያለ ነገር አለ። አሁን አባቢ ግን ሲመጣ እንዴት ብሎ ነው ሊለየን የሚችለው? እኔና አንቺ እሱ ሴት እኮ እኛ ህፃን ልጆች ነበርን። አንቺ የሆኑ ሰዓት ምን ሊያደርግልሽ ነው የምታበጭው? አልገባኝም። ምን ሊያደርግልሽ ነው ማለት? እንዴ እነ ጋሽዬ እየመጡ አይደለም እንዴ? ጋሽዬ አልመጡም አይመጡምም። ስለዚህ እዚህ ቤት ድግስ ገለመሌ ምናምን የሚባል ነገር ቀርቷል። አለቀ። ምን እኔ ላይ ተፈጣላችሁ? እትዬ ናቸው ደውለው የነገሩኝ። ቆይ ምን ማለት ነው? አይመጣም ማለት ማሚናና ሊቀበሉት አይደል እንዴ ቦሌ ድረስ ሄዱት? ወይ ፍላይቱ ለሌላ ጊዜ ተዘዋውሮ ይሆን እንዴ? እኔ ምን አውቃለሁ? እትዬ ሲመጡ ለምን አትጠይቋቸውም እንዴ? ምን አድርጊ ነው የምትሉኝ? ማሚ ዲያስፖራው አልመጣም። ላይመጣ ነገር በፀሐይ ሲያንቃቃን ቆየ። ኧረ ቆይ አንዴ እትዬ በቃ ቀሩ ማለት ነው? ለነገሩ ቢቀርም አይፈረድበትም። ዲያስፖራ ሆኜ ልመጣ ነው ቢላችሁ እኛ የ7 ወር ጽንስ እንጂ ዲያስፖራ አናውቅም አላችሁ። ቆይ ዛሬ እንደሚመጣና በጧት እንደሚመጣ ደውሎ ነግሮኛል ብለሽ አይደል እንዴ በጧት ልትቀበሉት ሄዳችሁ? እንዴ ቁርሳችንንም ሳንበላ እኮ እንደው ቁጭ ብለን ነው ስንጠብቀው ያረፈድነው። እንዴ ቤት አሜሪካ ደውላ ባትነግረን ኖሮ እንደው ፀሐዩ በልቶ የጨረሰን ነበረ። እንዴ አረ ይሄ ነገር እንዴ እኔ እኮ እየቀለድኩ ነበረ። እውነት ቀረ እንዴ? እኔ ራሱ እኮ ቤቢ ደውላ ኤርፖርት ስትነግረኝ ከው ነበር ያልኩት። ጠላቶ ከው ይበለት። አሜን። በሰላም ነው ግን? አይዞሽ እንዴ በሰላም ነው። ዝም ብሎ የሆነ አንዳንድ የሚያስተካክላቸው ነገሮች ስላሉ እቆያለሁ ነው ያለ። ወቸው ጉድ! አሁን ታዲያ ያንን ሁሉ ምግብ ማን ሊበላው ነው? ለነገሩ አንቺ አለሽ፣ አንተም አለህ፣ እኔም አለሁ። በጉጉት ሲጠበቅ የነበረው ዳያስፖራ አዝ ሞርኒንግ ስታር እያበራ ዘሩ ሞላ ኃይሌ ተከሰተ። ራሱ በእንግሊዝኛ ነው የሚሆነው። ራሱ አባቢ ነው። ኧረ ዘርዬ ግንታው ግፍ አይሆንብህም? አሁን እነሱ በናፍቆት እኛም በፀሐይ እንደዛ ማንቃቃት መልካም ነው። well it's okay ምንም አይደለም። እኔ ራሱ ሰመሩን በሙሉ እዛ በፀሐይ ስንቃቃ ነው የኖርኩት። ዶንት ዩ ሃግ ሚ ምን አባቴ ገና ለገና ገንዘብ ይዛል ብዬ ሃግ አላደርግም። በዚህ ሃግ ማለት ማቀፍ ማለት ነው። ለምን አታቅፉኝም እኮ ነው እያለ ያለው። ተመልሰህ ስትሄድ ግን ይሄን ስልክ ለኔ ሽጠል። አንቺ የኔ አባትማ እንደሌለው ዲያስፖራ አይደለም። ያለውን ዶላር ጨርሶ እቃውን ሽጦ የሚሄድ አይደል? ዲያስቤ አይደል? ደግሞ ምንድን ነው ዲያስቤ? ዲያስቤ ማለት ዲያስፖራ ለማለት እኮ ነው። ቃላቶቹን አጨቅ ከማድረግበት አጠር አድርጌ ዲያስፖራ የሚለው ዲያስቤ። እነሱ ተዋቸው። እሺ ጋሽ እንዴት ነው ታዲያ ለመዱ? well ምንም አይልም። አየሩ ግን ትንሽ ከብዶኛል አይደል? ቀስ ብለህ ደግሞ ፀሐይዋም ተቀይራብኛለች ማለት አይቀርም። ተቀይራበት ሊሆን ይችላል እንዴ? ምን ያድርግ ደግሞ? እዚህ ያለው ፀሐይና እዛ ያለው ፀሐይ አንድ ነው አይደለም? እንዴ ዲያስቤ? well አንተ ልጅ ሳታውቀውም ቢሆን በጣም ትክክለኛ ነገር እየተናገርክ ነው። ይገርማችኋል፣ እዛ እኮ በተለይ ሰመር ላይ ፀሐይዋ ሰማይ ላይ ሳይሆን መሬት ያለች እንደ ኳስ እንዲህ ነው የምትጫወቱት። አሁን ቆይ ያስቃል ያስደነግጣል እንጂ ይገርማችኋል when I was ወይ ዘርዬ አባቢ እዛ ቆይተን እንደመጣ ሁላችንም እናውቃለን። ምን አለበት ይሄንን ቃል ባትደጋግመው? እንጂ ቆይተህ ከርመህ በይ እንጂ ከርሟል እንደ መጣው ደግሞ አንድን የተከበሩ ዲያስፖራ ይሄን ያህል ማዋረድ ተገቢ ነው? ነው ትክክል ነው አይደለም? it's okay ተዋት። አያችሁ እዛ ስትሆኑ ማይናፍቃችሁ ነገር የለም። የሀገር ተራራው፣ ጋራው፣ ወንዙ፣ ሜዳው፣ ገደሉ በቃ ጭሱ፣ የኩበቱ ጭስ፣ ሽታው፣ ሁሉ ነገር የተለየ እኮ ነው። ውድ
ነው ይስቀዋል። አንተ ቆይ እዚህ ያለስ መቼ ሄደህ ታውቅና ነው የሚናፍቁ? እኔ ዘር ወላሂ ሌላ እንደዚህ ይባላል። ጋሽዬ እዛ እያሉ ግን ምን ነበር የሚሰሩት? ወል እዚሁ እያለሁ ሰራው የነበረውን ስራ ነበር የምሰራው። እንዴ ጋሽዬ እዛ ሄደው ቁጭ ነበር እንደሚሉት? ነውረኛ አንቺ እዚህ ቁጭ ብዬ ነው እንደምውለው? ምን እኔ ምነው እቺ ልጅ ድሮም እንደዚሁ ተጫዋች ነበረች እንዴ? አይገርም? ሳቁ ሁሉ እኮ ነው ፈረው ይስቃል። ብቻ እንደ ፈረንጅ መሳቅ ጀምሯል። ድሉ አይደለም አይደል የሚስቀው? እንደ ፈረንጅ ነው፣ እንደ እንግሊዞቹ። እኔ ምለው እንደው የኔ ለውጥ መለወጤ ለዚህ ቅን ልጅ ብቻ ነው የሚታየው ማለት ነው? ዘርዬ ምን ያርግ ብለህ ነው? እሱ እኮ በዶላርና በፓውንድ መነጽር ነው የሚያይው። ግልጽ እኮ ነው አባባ። እሱ እኮ ስላልተለወጠ ነው። በዚህ ግን እስከ መቼ ነው ለዶላር ብለህ ህሊናህን እየመታና እያስመታ የምትኖረው? ያገባሻል ብዬ እንዳልናገርሽ የተናገርሽው ነገር በእውነቱ ምንም አልገባኝም። መሬቱን ጥረጊው እንጂ ምንድን ነው እንደ ፍቅረኛ አይነኑን የምታየው? የሽምብራው ጥርጥር ብለሽ ወደ ኋላ መለሽኝ እኮ ሻሽዬ። ና እና ሆይ ምን ሆነ ነው እንደዚህ ፊትህን የጣልከው? እና ያረኩት የማፊት ነው። ባካችሁ ተጎኝ፣ እኔ ለራሴ ብሶት ላይ ነኝ። አንተ ደግሞ ስለምን ብሶት ነው የምታወራው? ያኔ ዱባይ ለመሮጥ አብረን ሄድ ነው ልጅ እዛው ዱባይ ጠፍቶ ቀርቶ ይኸው በስንተኛ ዓመቱ ዛሬ ዲያስፖራ ተብሎ ሲመጣ አገኘሁት። ወዲያ እናንተስ ደንባራ ሆነ ነው እንጂ ጠፍተህ አልነበረም? አንቺ እኔ መግቢያውን ስቼ እንጂ ልጠፋ አልነበረም። እሱ እኮ እዛው ዱባይ ቀርቶ ነው። እኔ የምላችሁ አሜሪካ፣ አውሮፓ ምናምን አይደል እንዴ የሚጠፋው? ዱባይ ይጠፋል እንዴ? ሀገርሽ ላይ እድል ታጣሽ አይደለም ዱባይ፣ ቡርኪና ፋሶ ትጠፊያለሽ። እንዴ ያደረገ ለሌላ ሀገር ስለሮጠ ነው አይደለ? አንቺ ደግሞ እንደ ጋሽዬ ዲያስፖራ ሆኖ ስለመጣ ነው እንጂ አይደል? እኔ ስንት ዓመት ለፈው ጣርኩ፣ ሮጥኩ ተላቢ በቀር ምን ጠብ ያለልኝ ነገር አለ? እሱ ግን ይኸው ከዱባይ ቆይቶ ዛሬ ባለ ሀብት፣ ባለ መኪና፣ ባለ ገንዘብ ዲያስፖራ ተብሏል። አይገርምሽ? እሱ ምን ሊሰራ ነው የመጣ? ወዲያ ምን ሊያደርግ መጣ? ይሄ ሁሉ ዲያስፖራ ከያለበት የመጣው ለምንድን ነው? የእናት ሀገር ጥሩን ተቀብሎ ነው። ምን ትላለች እቺ? ሀገሩን ቀይሮ አይደል እንዴ ለሌላ ሀገር ሲሮጥ የነበረው? አጥቶ የተቀበረበት መሬት ጠርቶት ነው እንጂ መቼም እርግጠኛ ነኝ የውጭ ዜጋ ሆኗል። በጣም አይደል? ኧረ እባክሽ እኔ እንደው እንዳየሁት ተሆነ እሱ ድህነትን እንጂ እንደው ጨርሶ ሀገሩንም አረስ። ናይ ወደ ዋናው ነጥብ ልምጣና ምን አመጣልህ ነው ላንተ? ማ እኔ ነኝ ተስፋው የምጠብቀው? በእርግጥ ትንሽ ሞባይል ቢጤ የመሮጫ ጫማ እና አልባሳት ነገር አሸክሞኛል። ታዲያ መኪና እንዲያሸክም ፈልገህ ነበር? ቢያሸክመኝስ? አስቦ ነበር እኮ ናየ። ግን እንዴት ብለህ ሸክሙን ትችለዋለህ ብሎ ዝሬ ሲሮጥ የነበረ ልጅ እኮ ነው ዛሬ ትልቅ ደረጃ ላይ የደረሰው። መክሰርህንም ታወቅ ጥሩ ነው። ይልቅ እኔ ልምከር፣ ሳይረፍድብህ ትርፋማ የሚያደርግህን ስራ ብትመርጥ ጥሩ ነው። ትሰሚያለሽ? አልሰማም። ትሰሚያለሽ? አልሰማም። ትሰሚያለሽ? እሺ ሰማሁ። እኔማ ሩጫ መቼም ነው። አታስብ፣ ግድ የለም አንድ ቀን ራሱ ቀጥ አድርጎ ያቆምሃል። ይልቅ ናየ ልንገርህ፣ አንተ ቀጥ ብለህ ቁምና ወዴት ጋር ብሮጥ ስኬታማ መሆን እችላለሁ የሚለውን ነገር በደንብ አድርገህ አስብ። አሁን እኔ የምለው ጠጣር ቃላቶችን ደግሞ የት ነው ያመጣሻቸው? አይገርምም? ናየ እኔ ራሴ ልላት ስል እንደዚህ ከምላስ ላይ ነው ገለጸው። ቀለም ካስተማረው ኑሮ ያስተማረው ሲባል አልሰማችሁም? በትምህርት 9 በኑሮ ደግሞ 19። ለማንኛውም ናየ ጓደኛዬ ተምትል እኔ የግለሰብ ጥርቅም ነው አገር የሚሆነው። እችን እንኳን ርስትዬን አታነብብኩት ብላ ያካፈለች። አባቢ ታስቀኛለህ እኮ። እሺ ዲያስቢ እና ታዲያ ምን ለመስራት አሰብ? እኔ የምለው ቁልጭ ያለ ቤተሰብ ቁልጭ አለ እንዴ? አሁን የጠፍቶ ነው። በዚህ እዛ አሜሪካ እያለ ይሰራ የነበረው ስራ ነው የሚሰራው። ቀልዱ ድሮም ተሰዶ ላላየው ቁጭ ብሎ ለሚያወራ ሁሉ ነገር ቀላል ነው። ይገርማችኋል። አደራ አባቢ when I was in America አልትልልኝ።
ነገር ግን ይገርማችኋል አሜሪካን እያለሁ አብዛኛውን ጊዜን የማጠፋው ቤት ውስጥ ቁጭ ብዬ ነበር። ተጎዳብኝ። እኔ ስደት አፈሪ ብላ እኔ ልጎዳ። አንዳንድ ጊዜ 24 ሰዓት ቤት ውስጥ ቁጭ ብዬ አሳልፋለሁ። 24 ሰዓት ቤት ውስጥ ታሽገ ምን ትሰራለህ? አዎ አንዳንዴ ኩክ አደርጋለሁ፣ ፊልም አያለሁ፣ እንደገና ሻወር ውስጥ በየሰዓቱ ገባለሁ፣ እንደገና ተመልሼ ቪዲዮ ጌም እጫወታለሁ፣ እንደገና ተመልሼ ሻወር ውስጥ ገባለሁ፣ በርገር በላለሁ፣ ፒዛ እንዳያልፍ የለም ብቻ ቀን ያልፋል። እኔን አባቴ ተንገላታብኝ እኮ በርገር፣ ፒዛ፣ ሻወር ለኔ አርገው። አባቴ ምን አለበት $100 አውጥተህ አፉን ብትሸብበው? ያ ሴታል ማነሻ ኦ ማይ ጋሽ ስምሽ አፌ ላይ አለ። እንዲዋጡለት በኋላ ያቀብሉት ተሳስቼ መጥፎ ነገር ተናገርኩ መሰለኝ። እናንተ ታሞ እንደመጡ ለምን አልነገራችሁኝም? ምን ትላለች እሷ? አንቺ እኔ ዘሩ ሞላ ኃይሌ ነኝ ታመሜ የመጣሁት። እሺ እንደዛ ከሆነ እኔ ስሜ ማን ነው? አዩ ክሬዚ አንቺ አረጋሽ አይደለሽም? አሁን ደህና ናቸው ማለት ነው። እንኳን ደህና መጡ። ሰላም መጣ፣ ደህና መጣ። ስትሄድ ደህና አልነበርክም፣ ታመህ ነበር እያልሽኝ ነው? እንኳን ደህና መጡ ለማለት ነው። ቆይ ግን እኔ የምለው እዚህ ያሉ እንደዚህ ቆጡ ነበር እንዴ? ያንቺን ያህል አይደለም፣ ግን ምንድነው ውቅያኖስ ሲያቋርጡ ባህሪ ይቀየራል እና በዚህ ላይ ብዙ እንደመቆየቴ ቀኑንም በዶላር መቱት እንዴ? ማለት 7 ወር ጎራ ብለው መተው እንደመቆየቴ ሲሉ ነው። አንቺ 7 ወር አይደለም 8 ወር ነው የቆየሁት። ደግሞ ይሄን ያህል መቆየቴ ላንቺ ማን ሹክ አለ? ጊዜው ነው። ሌላ ማን ሹክ ይለኛል? 8 ወርም ሆነ 8 ዓመት ለቤተሰቡና ለሀገሩ የሚጠቅም ነገር ይዞ ካልመጣ ሰውየው ራሱ ጥቅም የለው። ደርሶ የሚመጣ ከሆነ ከሻንጣውም አይለይም። ና Can you please tell her to go out? አቤት አባቴ አቤት! በእንግሊዝኛ ሲቆጣ ራሱ እኮ እንዴት ያምርበታል! ደስ ሲል እንዴት ነው ዲያስፖራውን አባቴን እንዴት አየሽው? ዲያስፖራ ድንቄም ቦራ። ይልቁንስ ከሳቸው ቀልድ ያንተ ቀልድ ያስቀኛል። አባባ ይሄ ነገር የተሳካለ አይመስለኝም። ለማንኛውም መምጣቱን ሰምቼ ነው። ባለፈው ሰላም ሳይሉ ሲሄዱ ለወቀሳ ነበር አመጣጤ። እንግዲህ ያው ሰው ገሳይን ከተናገር ባዶ ፌስታሌን ይዤ እንግዲህ ወደ መጣው ማለት ወንድማቸው ናቸው እንዴ? ዘሩ ነኝ እንዳይሉ ብቻ። Oh my gosh! You gain! ዛሬ የተከለ ሰንደል ነው የምትመስዪው እያሉ ይሄም አያስቅም ልትሉ ብቻ እንዳይሆን ሰነደልኩ እንዴ? እርሶ ግን በጣም ተስማምቶታል እንዴ? ለማንኛውም መጣሁ፣ ጠብቁኝ። በተለይ እናንተ ሁለታችሁ እዚሁ ጠብቁኝ። እንደው እርሱ በሰላም መምጣቱ ይመጣ ነበር እኮ። አሁን ምን ያስቸግራል? ወይ ጋይዘሩ እንጂ ያንን ካሰብሽ ታዲያ ለምን ባዶ ዘንቢልሽን ይዘሽ መጣሽ? አንቺ ዲያስፖራ ፊት ነው ብዬ ነው ዝም ያልኩሽ ስትናገር። እሺ ቆይ አንቺ ችግርሽ ምንድን ነው? ችግሬ ቴሌቪዥን፣ ይሄ ዜና ምናምን የማዳምጠው ቴሌቪዥን ነው ችግሬ። እሱ እኔም የልብስ ማጠቢያ ማሽን ቢያመጡልኝ ደስታዬን አልችለው። አንቺ የባሻን ልብስ ማጠብ ራሱ እኮ ሌላ ትዳር ነው የሆነብኝ። ያጨቀዩታል። ይዋ እኮ እነሱን እንኳን አረሳ። በዚህ ከራስ ጋር እየተናበብክ እንጂ አባቢ እኮ አሁን እዚህ የለም። እሺ ወይ ጋይዘር እንደው እኔ ሁሉ ምን ይሰራል ብለው ነው እንደው